ስፔናዊ የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ አንድ ጨዋታ ሽንፈት ካስተናገድን ከሊጉ ፍክክር ውጪ እንሆናለን ሲሉ ተናግረዋል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ትናንትና እንደተናገሩት 3 ወር ያህል የቀሩት የእንግሊዝ ፕሪሚየር ሊግ ላይ ያንዳንዱ ጨዋታ የፍጻሜ ያህል ነው። የሊጉ መሪ አርሰናልን ተከተልን እየሄድን እንገኛለን። ነገር ግን አንድ ጨዋታ ከተሸነፍን ከሊጉ የዋንጫ ፍክክር ውጪ እንሆናለን ሲሉ ተናግረዋል። እንደሚታወቀው የእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ ቀናቶች አልተካሄዱም። ይህም ደግሞ የኤፍኤ ካፕ ጨዋታዎች መኖራቸውን ተከትሎ ነበር። እንግዲህ አርሰናል የፊታችን ረቡዕ ምሽት ከወልቭስ ጋር የሚያደርገው ጨዋታ የሚጠበቅ ይሆናል። ማንቸስተር ሲቲ በ4 ነጥብ ልዩነት እንግዲህ ሊጉን እየተከተለ ይገኛል ከአርሰናል በመቀጠል። ይህንን ጨዋታ አርሰናል የሚያሸንፍ ከሆነ ነጥቡን 60 ያደርሰና እንደቀደሙ ሁሉ ወደ 7 ሰፋ የሚያደርግበት እድል ይፈጠራል። ማንቸስተር ሲቲ በቀጣይ እንግዲህ ተስተካካይ ጨዋታውን የሚያደርገው ከኖቲንጋም ፎረስት ጋር በዚሁ በኢትሃድ ስታዲየም ይሆናል። እሳቸው እንደተናገሩት እንግዲህ የ3 ያህል ወራት እድሜ የቀረው የእንግሊዝ ፕሪሚየር ሊግ እያንዳንዱን ጨዋታ እንደ ፍጻሜ ነው የምናየው። አንዱን ጨዋታ ከተሸነፍን ግን እንዳበቃለን ወይም ደግሞ ከዋንጫው ፍክክሩ ውጪ እንደሆነ ይቆጠራል። ስለዚህ እያንዳንዷን ጨዋታ እንደ ፍጻሜ ያህል እንቆጥራታለን ሲሉ ተናግረዋል። አርሰናል ቅድም እንዳልኳችሁ የፊታችን ረቡዕ ይህን ጨዋታ የሚያሸንፍ ከሆነ ነጥቡን ወደ 7 የሚያደርስ ይሆናል። ማንቸስተር ሲቲ በቀጣይ እንግዲህ ቅዳሜ ከኒውካስል ዩናይትድ ጋር የሚያደርገው ጨዋታ እንደዚሁ በፍክክር ውስጥ የሚጠበቅ ጨዋታ ነው። ለማንኛውም ማንቸስተር ሲቲ አሰልጣኙ እንግዲህ ፔፕ ጋርዲዮላ አሁንም በአርሰናል ላይ ያላቸውን ተጽዕኖ በቃላት እየተናገሩ ይገኛሉ። ለማንኛውም የሚታወቀው የረቡዕ ጨዋታ ወደ 7 ይሰፋል ወይስ ደግሞ ባለበት ይቀጥላል የሚሉትን ጉዳዮች አብረን እንከታተላለን።